አንድ ሰው በበረሃ የተጓዘ ያለ የያዘው አልቆበት በውሃ ጥም ይያዛል። ቀስ በቀስ ውሃ ጥሙ ሰውየውን ያደከመው ይመጣል። በስተመጨረሻ ከአንድ የውሃ ጉድጓድ ጋር ይደርሳል። ጉድጓዱ በጣም ጥልቅ ነበረ። ውሃ አይኑሮ አይታይም። ከዚያም ከጉድጓዱ ጎን አንድ አሮጌ የውሃ መሳቢያ ሞተር አለ። ሞተሩ ላይ እንዲህ የሚሉ ሰፍሯል። ይህ የውሃ መሳቢያ ሞተር የሚሰራው በውሃ ነው ይላል። ከሞተሩ ጎን አንድ ጆግ ሙሉ ውሃ ተቀምጧል። ጆጉ ላይ እንዲህ የሚል ጽሑፍም ሰፍሯል። ወዳጄ ሆይ ይህንን ጆግ ውሃ ሞተሩ ውስጥ ጨምረው፣ ሞተሩ ብዙ ውሃ ያወጣልሃል። ታዲያ አደራ አንተም እንዳንተ ላለ ሌላ መንገደኛ ይጠቅማልና ውሃው ከጉድጓዱ ሲወጣል ጆጉ ሞልተ ማስቀመጥን አትርሳ ይላል። በጆጉ ያለውን ውሃ ሞተሩ ውስጥ ይጨምረው ወይንስ ይጠጣው? እዚያ ጋር ሰውዬው በሁለት ሀሳብ ተወጠረ። አንደኛው ይህ ሞተር አርጅቷል፣ ጨምሮ ባይሰራ ይህንንም ውሃ አጣው ማለት ነው፣ ሞትኩ ማለት ነው። ስለዚህ ጠጣውና ሕይወቴን ላድን። ደግሞ ማሳሰቢያውስ ውሃው ያለ ሞተር አይሰራም። እንደኔ ውሃ የተጣማ ሰው ቢመጣ ይህንን መንቀሳቀሻ ከጠጣሁት ይሞታል ብሎ ለራሱም ሌሎችም አሰበና በሀሳብ ተወጠረ። በስተመጨረሻ በብዙ ጭንቀት ተወጥሮ ትልቅ ውሳኔ ወሰነ። እንዳለ ውሃውን ወደ ሞተሩ ቢጨምረው ይሻላል። ከሰራ ጥሩ፣ ካልሰራ ግን ሞታለሁ እንጂ በፍጹም ይህንን ውሃ ጠጥቼ ሄጄ ዘላለሜን ስለዚህ ጉድጓድና ይህን ውሃ አጥተው ስለሚሞቱ ሰዎች እያሰብኩ መሆን አልፈልግም አለ። ከዚያም ጆግ ውሃ ወደ አሮጌው ውስጥ ጨመረውና የሞተሩን ማስነሻ ተጫነው። ሞተሩም ድምፅ እያሰማ ውሃ የማውጣት ስራውን ጀመረ። ሰውየው ተደነቀ። የሚፈልገውን ያህል ጠጣ። አካባቢ በሙሉ በውሃ ራሰ። ከጠበቀው በላይ አካባቢ ሁሉ በውሃ ሆነ። ከዚያም በተባለው መሰረት እሱም ጆኩን በውሃ ከሞላው በኋላ ጆኩ ላይ ጽሑፍ ጨመረበት። ማንን በትክክል ይሰራል አለ። እና ምን ለማለት ፈልጌ ነው? ለራስ ማሰብ በህይወት መኖር ነው። ሌላው ማሰብ ግን ሰው መሆን ነው። ያለን በሙሉ ሳትሰስት ከሰጠህ በእጥፍ ድርብ ፈጣሪ ይሰጥሃል። ሰውዬው ጆግ ውሃ ሰጥቶ አካባቢን የሚያርስ ውሃ እንደተቸረው አንተን የሚሰጣት ጠብታ ከልብ ከሆነ በእጥፍ ይሰጥሃል። በምትሰፍረው መስፈሪያ ይሰፍርልሃል። በሰጠው ልክ ይሰጥሃል። ስለዚህ አመድ አፈር ሆንኩ ከማለት በፊት አመድ ሰጥተህ ከሆነስ መስጠትህን ብቻ ሳይሆን አሰጣጥህም ወሳኝነት አለው። አንዳንዴ ከመንጠቅ የማይተናነስ መስጠትም አለ።